ሃውስ ወይም ቤት። ይህ ክፍል የቤቶችን ዝርዝር ሁኔታ ለመቆጣጠር ይረዳዎታል። እንደገቡ የተመዘገቡ የቤት ዝርዝሮችን የሚያገኙ ሲሆን በዝርዝሩ ላይ የቤት ቁጥር፣ አይነት፣ ፎቅ፣ የመኝታ ቤት ብዛት፣ ስፋት፣ የባለቤት ስም፣ ወቅታዊ ተከራይ እና የይዞታውን ሁኔታ ማየት ይችላሉ። በስተቀኝ በኩል እርምጃ ወይም አክሽን ባር በሚለው ስር ያለችውን የኤዲት ምልክት ሲጫኑ ወደ ዝርዝር ማስተካከያ ገጽ ይወስዱታል። እዚህ ጋር ማንኛውን መረጃ መቀየር ወይም ማስተካከል ይችላሉ። ከሚያስተካክሏቸው ነገሮች ውስጥ የቤት ባለቤት ወይም ተከራይ መቀየር ሲፈልጉ ወደ ታች ወርደው የተከራይ መታወቂያ ወይም ቴናንት አይዲ የምትለዋን በተን ይጫኑ። በዚህ ሰዓት በታች ወዳለ የአባላት ዝርዝር ይመራውታል። ከዚያም የሚፈልጉትን አባል ወይም መቀየር የሚፈልጉትን ግለሰብ ይመርጣሉ። የሚያስተካክሉትን ነገር ከጨረሱ በኋላ ወደ ታች በመውረድ መረጃውን ሰንድ ወይም ሴቭ ቼንጅስ የሚለውን በመጫን መጨረስ ይችላሉ። ከዝርዝሩ በላይ ባለው መፈለጊያ ወይም ሰርች ባር የቤቶችን ቁጥር መፈለግ የሚችሉ ሲሆን በስተቀኝ በኩል ባለው ፊልተር ወይም የጥቅል መዳሰሻ የቤቱን አይነት ወይም የመኝታ ክፍሎቹን ብዛት ፊልተር ማድረግ ወይም መምረጥ ይችላሉ። ዝርዝሩን ለመውሰድ ከፈለጉ መረጃውን በኤክሴል ልውሰድ ወይም ኤክስፖርት የሚለውን በተን በመጫን ፋይሉን በሚፈልጉት ፎርማት ማውጣት እና መውሰድ ይችላሉ። አዲስ ቤት ላይ ለመመዝገብ አድ ሃውስ የሚለውን ይጫኑ። እዚህ ሁለት የምዝገባ አማራጮች አሉ። የመጀመሪያው ሲንግል አድ፣ ይህ ለአንድ ቤት መረጃ ብቻ የሚውል ሲሆን ከሚከፈተው አዲስ ታብ ላይ ከቤት ቁጥር ጀምሮ ሁሉንም አስፈላጊ መረጃዎች ይሙሉ። ከዚያም ከስር የቤቱን ሁኔታ እንዲሁም ነዋሪው ባለቤት ወይም ተከራይ መሆኑን ከለዩ በኋላ ከዛ በታች በሚመጣላችሁ የአይዲ ወይም መታወቂያ ማስገቢያ ቦታን ሲነኩት እታች ወደ ሰንጠረዥ ይመራቸዋል። እዚህ ቦታ ላይ የቤቱን ባለቤት ወይም የተከራየውን ሰው በመለየት ይመዝግቡ። ይህን ሲጨርሱ ቤት መዝግብ ወይም አድ ሃውስ የሚለውን በመጫን ምዝገባውን መጨረስ ይችላሉ። ሁለተኛ በልክ አድ፣ ይህ የብዙ ሰዎችን መረጃ በአንዴ ለማስገባት የሚያገለግል ሲሆን በተቀመጠው ቦታ ላይ ጫን የሚለውን ነክተው ዝርዝር መረጃውን ማስገባት ይችላሉ። ይህንም ሲጨርሱ ኮንቲኒው የሚለውን ይንኩ።